አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ አንድ ድምጽ ላሰማችሁ ነው። የሆነ ለመስማት የሚቀፍ ነው። እንግዲህ ጆሮአችሁን አላህ ይሁናችሁ። ይሄን ድምጽ ከሰማችሁ በኋላ የኛ ሀገር ልጆች በተለይ የወረባቦ ልጆች ከ014 ከ015 ከ017 ሙሉ የወረባቦ ልጆችና እስከ ጭፍራ የዚህን ሰውዬ ድምጽ ሰምታችሁ ማንነቱን አጣርታችሁ እንድትነግሩኝ በክብር ጠይቃለሁ። ይሄ ሰውዬ እንግዲህ የነ ይመችና የነ ተከላይ ተላላኪ ነው። ኢትዮጵያ ላይ ቁጭ ብሎ የህገወጥ የሰው ዝውውር የሚሰራ ነው። እንግዲህ በሃናን ጉዳይ ካላረፍክ እስከነናትህ እስከ ቤተሰቦችህ የሚል የዛቻ ነው። እኔ ዛቻው ምንም ያመጣል ብዬ ሳይሆን ግን ሰውየውን ማወቅ ስለፈለኩ ነው። አድምጡት። እኔ የሸርሙጣልኝ ምናምን አይደለም። ገባህ? የሸርሙጣልኝ ምናምን አይደለም። እንዲያንተ ቁማ አፋር የለሁም። እኔ እንዲያንተ ዲቃላ አይደለሁም። ዲቃላ አይደለሁም። ዲቃላ አይደለሁም። እንዲያንተ ቁማ አፋር የለሁም። ግን አንተ ዝርክርክ ናት። ከ014 እስከ አፋር ክልል ቤተሰቦችን አዘረክርከ አፈር አትቀድም። ገባህ? ይመች ተሸዋ መጥቶ አንድ የማያደርግህም። ግን እኔ እመራዋለሁ። እጃቸው ረዥም ነው፣ እመራቸዋለሁ። ከእናትህ ጀምሮ አስወግዳቸዋል። ተፈለክ ተክላይ ተትግራይ መጥቶ አያገኘኝም። በምታስበው እጁ ረዥም ነው፣ አመላክተዋለሁ። እጇን ይቆርጣታል እናትህ። ይህም ሁሉ ዘመድ ቤተሰብ አስቀምጠው ሆረባቦ እንግዲህ በጣም አንዳንድም ለመስማት የሚዘገንኑ ነገር እንትን አሉት። እንለፈውና እንደነዛ አሉ በህዝብ ላይ እየነገዱ ያሉ እኔ በእንጀራቸው ላይ ስለቆምኩባቸው እንደዚህ ይላሉ። ደግሞ ምንም ከምኑም ማያቅ ደደብ አድምጡ። ደግሞ የት እንደሚገባ ስራ ታረክ ሙስሊም ታለ እስከሆንክ ድረስ አሳድሃለሁኝ። አንተ ቆሻሻ፣ አንተ ወረባቦን አወክልም። አንተ ሌባ አዝማሪ ወረባቦን አንተ አወክልም። አንተ ሌባ እንኳን ሀናና ለወክል አይነ መሸዋ ድረስ ሄደ ወረባቦኛ ወረባቦችን አወክልም። እንግዲህ ሙስሊም ጠል ስለሆንክ ይላል። ምን እንደው አልገባኝም። እንደነዛ ያሉ ጅላንፎች በህዝብ ላይ እየቀለዱ ያሉ የእጃቸውን ያገኛሉ። ስለዚህ የዚህን ሰውዬ ድምጽ ሰምታችሁታል። የኛ ሀገር ልጆች ድምጡን ማንነቱን አጣርታችሁ እንድትነግሩኝ ስል በክብር ጠይቃለሁ። ከዛ በኋላ ምን እንደማደርገውን ያውቃለሁ። ይሄው እኔን አልችል ሲሉ ባሌን ምን እንዳደረጉት አላውቅም። ሆነ የለም 12 ሰዓት የወጣ እስካሁን አልተመለሰም። መተንፈስ ግን አልችልም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሰሙ ቤተሰቦች በመላው ዓለም የምትገኙ ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ጉድ እኮ ነው እያደርጉ እንሰማለን ሀቂቃ ማለት ነውና በዚች በሳይድ ሰላም ነው ማን ነበር ስሟ ጠፋኝ፣ ይቅርታና በሷ ልጅ ምክንያት ብዙ ነገር እየተፈጠረ ነው ያለው ሚዲያ ላይ። እኔ ስለሷ ተናግሬ አላቅም ሀቂቃ። ቲክቶክ ላይም ብዙ ጊዜ ጉድ የመጣው ሳይድም እንደዚህ ተዱባይ ተነስቶ ወደ አገር ስራውን ጥሎ የሄደው ያው ሰበቡ በሷ ምክንያት ነው። ቢሆንም ግን አሁን ላይ የሚወጣው ነገር ልጅቱ እንዳለች በህይወት እንዳለች እና ነው የሚያሳየው ማለት ነው። እውነት ለመናገር በልጅቱ ልክ በህይወት እንዳለች ነው የሚያሳየው። ለምን አትሉ? ደላሎቹ እነሱ እኮ ከቤተሰቦቿ ጋር ወይንም እንደዚህ ደግሞ ለሷ ብለው ከሚቆረቆሩ አካል ጋር መቆም ነበረባቸው እንጂ ለምን እንደዚህ አላችሁ፣ ለምን በሚዲያ ወጣችሁ፣ ለምን እንደዚህ ጠየቃችሁ ተብሎ የሚጠይቁትን ሰው ሁሉ ማሳደድ የለባቸውም። ልጅቱ በህይወት ባትኖር ማለት ነው። ግን ልጅቱ በህይወት አለች። ከወሬያቸውም አንጻር አንደኛ ይሄ ገጠር ልጅ የሚባለው እሱም የሆነ ታወሬው ስታውት ታፊዚካሉ ሁሉ ነገር ስታውት እሱም አይፈረድም። በሱ ምስኪን ነው ወይ በቤተሰቦቹ እንደዚህ ሊያስገድዱት ይችላሉ ወይ ደግሞ በህይወቱ ሊመጡበት ይችላሉና ሰው ራሱንና ቤተሰቡን አደጋ ላይ ጥሎ አንድ እንትና አይልም አይደል እንዴ?
እና ታወሬው ስታውት አሁን ያወራውን አሁን አይደግመውም እና ልጅቱ በህይወት አለች። በጣም የምታሳዝን ልጅ ናት ሀቂቃ ማለት ነው። ታውቃላችሁ ራሴን ማለት ኢቃማ ካለ ህገ ወጥ ሆኖ መኖርን ህገ ወጥ የሆነ ሰው ብቻ ነው የሚያውቀው። ምን ያክል ነጻነት እንደምትፈልጉ ምን ያክል ደግሞ በዛ ውስጥ በቃ የሆነ ህጋዊ ብትሆኑ አይደለም እሷ ነጋዴ ሆና ማለት ነው። ለነጋዴ ደግሞ ህጋዊ ብትሆን የበለጠ በረፍት አለ የበለጠ በቃ ቻንስ አለውና ያንን ብላ ነው በሴት ልጅ በባህር በየመን መንገድ እንኳን አይደለም ለሴት ልጅ ለወንድ በጣም ከባድ ነው። ያንን ሁሉ መንገድ ለፍታ ያንን ሳትደርስ አላማውም ሳትደርስ በመንገድ ያስቀሯት ማለት ነውና ለሷም ለቤተሰቦቿም አላህ ይድረስላት። ሀቂቃ ታሳዝናለች፣ እንደ አንድ ስደተኛ ታሳዝናለች። እና አሁን ላይ ደግሞ እንደምሰሙት ሰው ገንዘብ ሆኗል። ሰው ልጅ ገንዘብ በልጦባቸውና በገንዘብም ሊሆን ይችላል እንግዲህ እቺ ልጅ ያገቷት እነሱ የሚያውቁት ኬዛ ይኖራቸዋል። ብቻ ልጅቱ ለቤተሰቦቿ ሲባልና ለልጇም ሲባል ለሷም ደግሞ አላህ በሰላም እንድትፈታ መብረቁም 20 ሚሊዮን ምናምን ሲል ነበር ትናንትና። ይሄ 20 ሚሊዮን እንዴት እንደሆነ አላ ማለት ነው። እኔ ራዋን በጣም ነው ያሳዘነችኝ። እኔ በጣም አሳዘነኛል። ግማሾቻችሁ ተሳለቁባታላችሁ፣ ግን ሁልጊዜ ማልቀስ ነው እንፍቅ ሆነች ምናምን እያላችሁ ያኔ እስከ ዛሬ በእርግጥ ያው አለ አይደል እንትን አለም። አሁን ላይ ግን እስከ ዛሬ የምታለቅሰውን አላውቅም። አሁን ላይ ግን አሳዝናኛለች። አስቡት በሰው ሀገር ሆናችሁ በዛ ላይ ደግሞ ነፍሰ ጡር ሆኖ ማንም ተጎናችሁ የለም ብላችሁ ስታስቡ እንዴት ነው? ጨለማ እኮ ነው የሚሆንባችሁ ማለት ነው። ነፍሰ ጡር ራሱ አቴንሽን ይፈጥራል የሆነ ሆዳችሁ ይባባል፣ ትጨነቃላችሁ። ወልድ ይሆን በሰላም ወልድ ይሆን በሰላም አልወልድ ይሆን የሚባል ብዙ ነገር ይፈጥራል በነፍሰ ጡር ውስጥ ማለት ነው። ነፍሰ ጡር ሆኜ ባላውቀውም ግን ያኔ ስታነቡ ስትሰሙት ትረዳላችሁና እሷ ደግሞ አሁን በሰው ሀገር ነው ያላችሁ በሰላም ወልድ ይሆን ምናምን ብላ አሁን ተጎኗ ደግሞ በዛ ላይ ደግሞ ብዙ ችግር ገጥሟታል። ተዚህ ቀደም ታውቃላችሁ ማለት ብሯንም ስንት 50 ሺህ ድርሃም ተበልታለች። ያኔ እሷን ታሪክ ታውቃላችሁ። ሁሌ የሚያስፈራሯታል ምናምን። ልክ አሁን እሱ ሲጠፋባት እነሱ የያዙት ምናምን ብላ ነው የምትጨነቀውና አንዳንድ ጊዜ ሰውን ዝም በላችሁ እንደመጣላችሁ ሳይሆን መረንተን የሆነ ኮሜንት መስጠት ላይክ መስጠት እንደፈለጋችሁ ሳይሆን በእኔ በሷ ቦታ በሆነሳ ብላችሁ ገምታችሁ ነው። የምር አንዳንድ ጊዜ የምትሰጡት ኮሜንት የሰው ልብ ይሰብራል። የሰው ልብ ይሰብራል ሀቂቃ ማለት ነው። አንዳንዶቹ በቃ እኔ የምን አገባኝ ነው መሰል እንደ ዝም ብለው በቃ ስብር ነው የሚያደርግ ኮሜንት ነው የሚኮመቱት። እና እኔ ራዋን ምንድን ነው ሀቢባ ራሱ ስትበሳጭ ነበረ ማለት ነው። በሷ ለምንድን ነው የምታለቅሰው ምናምን ብላ አይፈረድባትም ሀቂቃ በሰው ሀገር ሆና በጣም ከባድ ነው። የስደተኛን ስሜት ስደተኛ ብቻ ነው የሚያውቀው። እና እንግዲህ አላህ እውነትም ከሆነ አላህ ያስገኝላት ኡስማንን ማለት ነው። ግማሹ ደግሞ ይሄን ባል ብለሽ እንደው እኔ እኮ ሰውን ምን አይነት ህሊና እንዳላችሁ ብቻ አላውቅም። ኡስማን ምን ይጎላዋል? ብር ስለሌለው ድሀ ስለሆነ ወይንስ ምንድን ነው? ያኔ ኬዙን ስለምታውቁ ነው። እንደዛ አይባልም፣ የምር አይባልም። እንዴ የሰው ስሜት መጠበቅ የሚባል ነገር አለ። እሷ ባሌ ነው ብላ ወዳው ነው ያገባችሁ። እናንተ ምን ቤት ናችሁ? ኧረ ጉድ